ኪዳነ ምሕረት እናቴ ቤታችሁ የሆነ ሰው ቢታመም እና መታችሁ ቤተክርስቲያን የምትሉት ነገር ብታጡ እቺን ብቻ በሉ፣ ጌታ ሆይ የምትወደው ታሟል በሉ። አይገርማችሁም? ጌታ የማይወደው ሰው የለማ። እንዲህ ሆኗል ማለት አፋችሁ ቢተሳሰር ጌታ ሆይ የምትወደው ታሟል በሉት። መምጣት ባለበት ጊዜ ላይ ይመጣል እሱ። የምትወደው ታሟል አሉት፣ ዝም አለ። የምትወደው ታሟል አሉት፣ ዝም አለ። መሞቱም ተነገረው፣ ዝም አለ። ተቀብሮ ከ4 ቀን በኋላ ኑ አልዓዛርን ልቀሰቀሰው ሄዳለሁ አለ። አረ ሞቷል አሉት። አው መሞቱንም ያውቃል። ሞቷል ላስነሳው ሄዳለሁ አላቸው። ቶማስ ምን እንዳለው ታውቃላችሁ? ሐዋርያው በሉ እንግዲህ አብረነው እንሙታል። እየሰማችሁ ነው? ልብ ብላችሁት ግን አስተውላችሁት ታውቃላችሁ? መነሳትና መሞት ምን አገናኘው ብሎ እኮ መጠየቅ አለበት ጭንቅላታችን። ባጭሩ ልንገራችሁ ቅሉን። ክርስቶስ አልዓዛርን ያስነሳበት ቀን እና አልዓዛርም ተነስቶ በሕይወት መራመድ የጀመረበት ቀን ለጌታችን ለኢየሱስ ክርስቶስ የሞት ፍርድ መወሰን በጣም ትልቁ ምክንያት እሱ ነው። ለምን እንደሆነ ታውቃላችሁ? ሰዱቃውያን በትንሣኤ ሙታን አያምኑም ነበር አይደል? አልዓዛር ሕያው ምስክር ነው። ቆሞ እየተራመደ የሚሄድ ሰው ሙት ስላስነሳ ክርስቶስ መሞት አለበት ተባለ። ሙት ስላስነሳ ሕይወት ስለሰጠ እሱ መሞት አለበት ተባለ። ይሄን የምላችሁ ለምን መሰላችሁ? ለአልዓዛር ለማስነሳት ክርስቶስ ሄዶ አልዓዛር ናውጣ ብሎ ነው ከመቃብር ያወጣው። እኛን ካለንበት መቃብር ለማስነሳት ክርስቶስ እንባውን ቃሉን ብቻ ሳይሆን ደሙን ያፈሰሰው። አሁን አምላካችንን እኮ የምናሳዝነው ለምን መሰላችሁ ክርስቲያኖች? ለኛ የከፈለው ዋጋ ከአልዓዛር በላይ ስለሚበልጥ ነው። ለአልዓዛር መታመሙን ሰምቶ የተቀበረበትን ቦታም ለማየት ሲሄድ እንባውን ያፈሰሰለት፣ ለእናንተ ደሙን ያፈሰሰው። በአልዓዛር መሞት ክርስቶስ እንዲህ ካለቀሰ ደሙን አፍሶልን በሕይወት መኖር ለከበደን ሰዎች እንዴት አምላካችን አያነባም? እንዴት ያሳደጉን አቡነ ገብረ መንፈስ ቅዱስ አሁንም እግዚአብሔር ፊት ማራቸው ብለው ለምን አይጣሩ? እውነት እኮ ነው የምላችሁ፣ ዋጋ እንደተከፈለልን እየተንቀሳቀስን ስላልሆነ ነው። ለአልዓዛርም ሄደ። መሞቱን የሰማው ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሲገባ ማርታ መጣች። ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። ንግግሯ ብዙ ውስጡ ምስጢር አለው። አንደኛው እንዲሁ ዝም ብላችሁ ብታዩት ብትሆን ኖሮ አብረህን አይሞትም ነበር እንደማለት ነው። ውስጡ ደግሞ ወቀሳም ጭምር አለ። ስንጠራ ብትመጣ ኖሮ በተጠራህበት ጊዜ ላይ ብትገኝ ኖሮ ይሄ ሁሉ ባልሆነ ነበር እንደማለት ነው። ብዙዎቻችን በጸሎታችን እንዲህ ብለናል። በጠራን ጊዜ ብትገኝ ኖሮ፣ ያኔ በለመን ጊዜ ላይ እንዲህ በተማጸን ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆንን ነበር እንለዋለን። እግዚአብሔር የዘገየው ለምክንያት ነው ዝም ያለው ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠርንም እግዚአብሔር ጥርጣሬያችን ሴት ነበረች ይባላል። ዮሐንስ አጺር የሚባል አባት ካለበት ገዳም ሄዳ 20 ወቄት ወርቅ ምጽዋት ለመስጠት ገባችና በሩን አንኳኩታ መነኮሳቱ ከፍተው ምጽዋቷን ሊቀበሏት ሲሉ በፍጹም አለች። አስተዳዳሪውን አበመኔቱን ካላገኘው አልሰጥም ለእናንተም አለች። አራታይ ስጭን ችግር የለም እኛ እናስተላልፋለን። በፍጹም እሳቸውን ነው ማግኘት የምፈልገው አለች። እሺ ተባለች። አስገቧት። አባ ዮሐንስ አጺር ሰሌን እየታታ ወይም ዘንቢል እየሰራ ነበር። ከዛ በኋላ ያቺ ሴት ገባች። አባታችን ሰሌን እየሰሩ ነው፣ ዘንቢል እየሰሩ ነው። ቀና ብለውም አላዩአትም። እሷ ያመጣችውን ወርቅ በሙሉ ከፊት ለፊታቸው ዘረገፈችው። እየሰማችሁ ነው? ዘረገፈችው። ቀናም ብለው አላዩአትም። ተቀበሉኝ ስጦታዬን አለች። እግዚአብሔር ይስጥሽ አሏት። ማን ይስጥሽ? አሜን ብላ ወጣች። ከዛ በኋላ ግን ትንሽ ርቀት ሄዳ ከነከናት። ምክንያቱም የሰጠችው ስንት ጆንያ ሙሉ ወርቅ ነው? 20 ጆንያ ሙሉ ወርቅ ነው። አንድ ጆንያ እንደሰጠ ሰው ወይ አንድ ጠጠር አምጥቶ እንዳስቀመጠ ሰው እንዴት ነው እግዚአብሔር ይስጥሽ ብቻ ልባል የሚገባኝ? ስላላዩት ይሆናል አለች። አንዳንድ ሰው እንዲህ አይነት አባዜ ያለበት እንዳመጣው ስጦታ በጣም መመስገን የሚፈልግ። የኛም እልልታ በነገራችን ላይ እንደዛ እንደሚለያይ ታውቃላችሁ። 1 ብር ለሰጠችው ሴትና 20 ሺህ ብር ላመጣው ሰው እኩል እልል አለን። ተጨንቆ ነው ራሱ ካህናቱ እልል በሉ ብለውን ነው እንጂ እልል ማለትም አንፈልግም። 1 ብር ማን መስጠት እኮ ምን ያደርግልኛል እንደው ያኛው ነው እንጂ ምናምን እንላለን። ተመልሳ መጣችና አንኳኩታ አስገብተዋት አባ ምናልባት ካላዩት ብዬ ነው 20 ወቄት ወርቅን ያመጣሁት አለቻቸውና አባ ዮሐንስ አጺር ምን አሏት? ለማን ያመጣሽው አሏት።
ለኔ ነው ለእግዚአብሔር አሏት። ለማን ያመጣችሁ መልሱ እንጂ። ስለዚህ ማን ይስጥሽ? ለእግዚአብሔር አምጥታችሁ ሰው እልል ካላለልን የምንል ሰዎች ምን አይነት ሰዎች እንሆን? ምን ማለት ነው? አይቻታለሁ ብለህ እንደዚህ የምዘረዝረው ነገር እኮ ግልጽ ነው። ስለዚህ አንተማ ፍርድ ይገባሃል አለ። አይደለም፣ መጀመሪያ እኔ ላስረዳል። እሺ፣ አህያይቱ አህያ እንደጠፋች ያወቅኩት እኔ በመንገድ ላይ እየመጣው መሬቱን ስመለከተው የአህያ ኮቴ አይቼ ነው አለ። እየሰማችሁ ነው? የአህያ ኮቴ አይቼ ነው። እውር መሆኗን ያወቅኩት ያንን የአህያ ኮቴ እየተከተልኩኝ ሲሄድ በቀኝ በኩል ያለው ሳር የተጋጠ ነው፣ በግራ በኩል ያለው ሳር ግን አልተጋጠም። ስለዚህ በግራ አላየችም ማለት ነው፣ ያየችውን የጋጠችው ማለት ነው አልኩኝ አለ። እየሰማችሁ ነው? ቀጠለና ሩዝ መሸከሟን ያወቅኩት ደግሞ ስትራመድ ከኮቴዋ ጋር አብሮ የተንጠባጠበ ሩዝ አለ። ስለዚህ ሩዝ ናት አለ እየተሸከመችው ማለት ነው አሉ። ይሄን ገጣጥሜ እቺ አህያ ናት ወይ አልኩኝ። እኔ ስለ አህያይቱ ምንም ያየሁት ነገር አለ። ዳኛው ደነቀው፣ ሰውየው በሰላም ተሰናበተ። ፍርድ ቀላል ነው ከባድ? በጣም ከባድ ነገር ነው። አሁን እንደዚህ የቀለለው ፍርድ አይደንቃችሁም ታዲያ? ሰው በሚያየው ዝም ብሎ የፈረደው፣ በሰማው ዝም ብሎ የወሰነው የሌላ ሰው አይምሰላችሁ፣ የኛ የራሳችን። ስንት አይተን ያላጣራ ነው የፈረድንበት ሰው የለም? ስንት ሰምተን ያልጨረስነው ታሪክ ላይ በቃ እንዲህ ልትል ፈልገህ ነው ብለን ያባላ ነው ያስበላ ነው ሰው የለም? ያኔ ፍርድ እንጠየቅበታለን። ያኔ ስለተናገርናት ነገር በሙሉ እግዚአብሔር ፊት እንቆማለን። ስለዚህ የሙታን መነሳት የፍርድም ቀንም ጭምር። አባቱን ሀብት ንብረቱን ሳይሞት አካፍለኝ አለው። አባት አካፈለው። ሄደና ጋለሞቶችና ኃጢአተኞች ካሉበት ቦታ ላይ ለገንዘቡ የተጠጉት ብዙ ሰዎች ነበሩ። ሲኖራችሁማ የሚጠጋ መቼ ይጠፋል? ስታጡ ነው ሰውም የሚታጣው። ሁሉም ሰው ጠፋ። የሚበላው አጣ፣ የሚጠጣውም ጭምር አጣ። ኋላ ላይ የአሳማ ጠባቂ ሆኖ ተቀጠራል። የሚበላውና የሚጠጣው እሱ አጥቶ፣ አሳማዎቹ ግን የሚበሉትና የሚጠጡትን አይቶ ወደ ልቡናው ተመለሰና ሄጄ በአባቴ ቤት ተመልሼ ይቅርታ ጠይቃለሁ፣ ልጅህ ልባል ሳይሆን ባሪያ ልባል እገባለሁ ብዬ መለሳለሁ አለ። ይሄ ሰውዬ እኮ ትንሣኤ ልቡና ነው የኖረው። ልቡናው ሙቶ ነበረ። በኃጢአት አባቱን አሳዝኖት ወጥቶ ነበረ። ተመልሼ እመጣለሁ ብሎ የተሰማው ጸጸት ሆኖ አልቀረም። ወደ አባቱ ተመልሶ መጥቷል? አልመጣም። ልጁ ልክ ሲመለስ አባትየው ምን እንዳለ ትዝ ይላችኋል? ልጄ ሞቶ ነበረ፣ አሁን ግን ተነስቷል ብሎ የተናገሩ። ሞቶ ነበር እንዴ? ከሞተማ እንዴት ተነስቶ ይመጣል? ሞቶ ነበረ ያለው ልቡናው በኃጢአት ደቆ፣ ልቡናው ከኃጢአት ታውሮ ነበረ አለ። አሁን ግን ወደ ልቡናው ተመልሶ መጥቷልና ይሄን ትንሣኤ ብሎ ነው የጠቀሰው አባቱ። ክርስቲያኖች ስለዚህ ትንሣኤ የማይሰበክበት ቀን ታዲያ አለ? መንግሥተ ሰማያት ቀርባለችና ንስሐ ግቡ ማለት እኮ ልቡናችሁ ይነሳ፣ ከተቀመጣችሁበት የኃጢአት ወንበር ላይ ቁሙ ለማለት እኮ ነው። ሌላ ምንም ነገር የለው። በቅዳሴውም ስለ ክርስቶስ ትንሣኤ ትናገራለች። በንስሐ ትምህርቶቿም ላይ ስለ ክርስቶስ ትንሣኤና ስለ እኛ ትንሣኤ ትናገራለች። ልብ ብላችሁ ስሙ ክርስቲያኖች። እግዚአብሔር ያመጣችሁለትን ስጦታ የሚቀበለው ተሸክማችሁ ግቢ ውስጥ ስታስገቡት አይደለም፣ ገና ላምጣው ብላችሁ እዛ ስትነሱ። ገና እግዚአብሔር ውስጣዊ ሐሳባችንን በደንብ አድርጎ ነው የሚያየው፣ መስጠታችንን ብቻ አይደለም። ይሄን ሐሳብ በሌላ በደንብ ላጠንክርላችሁ። ኦሪት ዘፍጥረት ምዕራፍ 4 ላይ የራሱ የአዳም ልጆች የሆኑት አቤልና ቃየልን መስዋዕት አቅርቡልኝ አለ እግዚአብሔር። አቤል ደገኛ መስዋዕት አቀረበ፣ ቃየልም መስዋዕት አቀረበ። ደገኛ ባይሆንም ግዴታ ማቅረብ ነበረበትና አቀረበ። ትዝ ይላችኋል የመጽሐፍ ቅዱስ ክፍሉ ምን እንደሚል ለአቤል የተናገረው መስዋዕት ላይ እግዚአብሔርም በሉ ወደ አቤልና ወደ መስዋዕቱ ተመለከተ። ከመስዋዕቱ አስቀድሞ ያየው ማንን? አቤልን ነው። ተሸክመህ ከምታመጣው ነገር አስቀድሞ የሚያየው ተሸካሚው አንተ ነው። ከምታመጣለት ስጦታ በፊት መጀመሪያ የሚያየው ስጦታ የምትሰጥበትን ልብህን ነው። አሁንስ ትዝ አላላችሁ? በወንጌል ላይ ጌታችን ወደ ቤተ መቅደሱ ገብቶ ፈሪሳውያንና አይሁድ ከተረፋቸው ገንዘብ ይሰጡ ነበር። ያቺ ድሃ ጸሪቀ መበለት የምትባለዋ ግን ካለቻት 2 ሳንቲም አውጥታ ሰጠች። ክርስቶስ የዛችን ሴትዮ መስዋዕት ከሌላው ብዙ ከሚሰጠው ከፍ አድርጎ የተናገረው ለምንድን ነው? ካላት ቆርሳ የሰጠች ሳትሆን ያላትን በሙሉ ምን ያደረገች ናት? የሰጠች ናት። አብርሃም ካለው ቆርሶ የሰጠ አይደለም፣ ያለውን በሙሉ የሰጠ ነው።
እግዚአብሔር እንዲህ አይነት አምላክ ነው። ክርስቲያኖች አንዳንዶቻችን እንመጻደቃለን ከልክ በላይ ተሸክመን ማምጣታችን ሌላ ነገር እንዲያመጣልን እንፈልጋለን።